ስለምን እንደሚያወራ ታውቃላችሁ? መጀመሪያ የሚነግራችሁ ዳዒፍ ራሱ ምን ማለት ነው ብሎ ነው። መውዱዕ ስትሉ ራሱ ምን ማለት ነው እያለ ነው የሚያስረዳችሁ። ሶ ቤዚካሊ ልናውቃቸው የሚገባቸውን ፖይንቶች እያነሳ ከስር መሰረቱ እያጠራ ጥሩ መሰረትን እየገነባላችሁ ነው የሚመጣው ማለት ነው። እንዲህ አይነት ያጻጻፍ ስልት በጣም መለመድ አለበት። የሚጻፍበትም መንገድ ደግሞ ሰው ተያይዞ በሚነሱ አርዕስቶች ላይ ጥሩ የሆነ ግንዛቤ፣ ጥሩ የሆነ መረዳት እንዲኖሩ ያደርጋል ማለት ነው። በዚህም መጽሐፍ ላይ ባይብል ወይስ ቁርአን የሚለው ዳሰሳ በጥቅሉ እንዲካሄድ ተያይዞ የተነሱ በጣም ብዙ አይነት ሀተታዎች ተቀምጠዋል ማለት ነው። ገና አት ፈርስት ፕሌስ ራእይ የምንለው ነገር ወይም ግልጠተ መለኮት ምንድን ነው፣ ወይም ትምህርት አስተርእዮ ይሄ ሬቬሌሽን የምንለው ነገር በራሱ ምንድን ነው የሚለውን ሀተታ ገና ከስር መሰረቱ ጀምሮ እያነሳ በፊሎሶፊካል ሂስቶሪካል መሰል ታላቅ ዘርፎች ወይም መሳሪያዎች በጣም ሰፊ የሆኑ ዳሰሳዎችን ያስቀመጠልን መጽሐፍ ነው እና ሴንትራል ቴሲሱ ወይም ደግሞ ዋናው ሀሳብ ላይ ከመግባቱ በፊት በጣም ብዙ ሀሳቦችን እያነሳ አንባቢውም እንዲረዳው ከዛም አልፎ ተርፎ ደግሞ ይህ መደበኛው ማህበረሰብ እንዲረዳው መደበኛው ማህበረሰብ ከመረዳቱም አልፎ ደግሞ